ሰላም እንዴት ናችሁ? የእንግሊሽ ፎር ኢትዮጵያ ቤተሰቦች ዛሬ ይዘንላችሁ የመጣ ነው የትምህርታችን ርዕስ ጠዋት ላይ ምሳ ሰዓት ላይና ከሰዓት ሊሆን ይችላል ማታ አካባቢ ከአንድ ሳምንት በኋላ ሊሆን ይችላል ጥያቄዎችን ስንጠይቅ ከሰዓት አንፃር እንዴት እንጠይቃለን የሚለው ነው የምናየው። የመጀመሪያው ጠዋት ላይ ከሆነ what time do you wake up እንላለን። what time do you wake up ስንል I wake up at 6 am ሊላችሁ ይችላል። ጠዋት ስንት ሰዓት ነው የምትነቃው እያለ ነው። I wake up at 6 am ጠዋት 12 ሰዓት እነቃለሁ ማለት ነው። go to school ወደ ትምህርት ቤት ሲሄድስ አሁን when do you go to school ሲላችሁ መቼ ነው ወደ ትምህርት ቤት የምትሄደው ትላችሁ I go at 8 o'clock ትላላችሁ ማለት ነው። I go at 8 o'clock I go at 8 o'clock ማለት በነጮቹ ስለተጻፈ ነው 2 ሰዓት ማለት ነው። በሎካል ታይም በእኛ 2 ሰዓት ነው የምሄደው ያለ ነው። እሺ ብሬክፋስትስ ቁርስ ሰዓት ላይ ጥያቄዎችን ስለ ቁርስ ሰዓት when do you eat breakfast አያችሁ መቼ ነው ቁርስን የምበላው ሲላችሁ at breakfast at 7 up to 7 past 30 ማለት ትችላላችሁ። past 30 ማለት ይቻላል። half ማለት ትችላላችሁ። 7 to half ማለትም ይቻላል። እሺ daily routine ላይ ደግሞ ምነው what do you do in the morning ብትባሉ ምነው I study በየቀኑ ማለት ነው። in the morning ሁሌ ጠዋት ምን ታደርጋለህ ነው I study English አለ እሱ ደግሞ ማለት ነው። what do you do in the morning afternoon ላይ ማታ ላይ what are you doing this afternoon በዚህ አመሻሽ ላይ መያለ ነው። I will meet my friend ጓደኛዬን አገኛለሁ እያለ ነው። evening ላይ አሁንም what do you do in the evening ታዲያ I watch TV night routine ከዛ አሁን በማታ ላይ ማለት ናይት ማለት በጣም ሲመሽ ነው አይደለ? what do you sleep ነው አይደለ? ማታ ላይ ከሆነ ከ4 ሰዓት በኋላ ይሆናል ከ5 ሰዓት ላይ ምናምን I slept at 10 pm እያለ ነው። 10 ማለት ነው 4 ሰዓት ማለት ነው በእኛ። ዊኬንድ ፕላንስ የዛሬ ሳምንት በኋላ ዊኬንድ ፕላን ላይ ስንነጋገር የሳምንታቶችን እንዴት ነው what you will do this weekend ሲላቸው በዚህ ሳምንት ምን ለመስራት አሰብክ እያለ ነው። what will you do እያላችሁ ነው። I will relax at home በቤቴ ልዝናና አስቤያለሁ በቤቴ ልቆይ እያለ ነው። tomorrow plans ስለ ነገ are you busy tomorrow ካላችሁ yes I have a meeting ስብሰባ አለብኝ yes እየተላላችሁ ማለት ነው። እሺ yesterday activities ያለፈውንስ እንዴት ነው የምንገልጸው? what did you do yesterday አሁን እዚህ ጋር what did you do እያለ ነው። what did you do yesterday I visited my family እያለ ነው ማለት ነው። I visited my family ትናንትና ምንድነው ያደረከው? I visited my family ቤተሰቦችን ጎብኝቼ ነበር ቤተሰብ ጋር ሄጄ ነበር እያለ ነው። እሺ በሚቀጥለው ሳምንት next week ላይ ስንገልጽ are you free next week yes I'm free on Monday ትላላችሁ ማለት ነው። last night ላይ ያለፈው የትናንትናው ምሽት ማለት ነው አይደል? what happened last night ታላችሁ I studied for my exam ትላላችሁ ማለት ነው። meeting time what time is the meeting